ሃይሚ እኔም ማጣት አትፈልግም እኔም እሷን ማጣት አልፈልግም። በጣም እግዚአብሔርን ማመሰግንበት ምክንያት ሃይሚ እኔ መሆኑ ነው። እኔ ከጎንህ ብለይህ ምን ይሰማሃል? ወይም ደግሞ እኔ ከጎንህ በመሆኔ አብሬክ በመሆኔ ምን አይነት ስሜት ይሰማል? እና ስለመለየት ለምን ይነሳል? እስካለን ድረስ ፈጣሪ አእምሮን ረጅም ጤናና እድሜ ሰጥቶን ወደፊት ይውሰደን እንጂ ስለመለየት ማሰብ አልፈልግም፣ እንድትለይኝም አልፈልግም። በህይወቴ ስላለች ደግሞ በጣም ደስተኛ ነኝ። በጣም ብዙ ለውጥ ይቻላል ከአንቺ ጋር ሆኜ ማለት ነው። እና በጣም ብዙ ነገር ቀሎኛል። በቃ ለአንቺ የኔ ህይወት በቃ ሁሉም በቃ ህይወቴ ነሽ። ምን በቃ ምናምን አስፈልግሽ እና ላጣሽ አልፈልግም። መለየት ስለማልፈልግ አንቺ እና ስለመለየትም ማሰብም አልፈልግም።